የአወሊያ ኮሌጅ በአረበኛ ቋንቋ ያስተማራቸውን የዲግሪና የዲፕሎማ መርሃ ግብር ተማሪዎች በደማቅ ሁኔታ አስመረቀ። እዝነት የአካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት ያስገነባውን አዲስና ዘመናዊ ማዕከል በድምቀት አስመረቀ። የሼህ መሐመድ አልዓሙዲ ሀብት 10.1 ቢሊዮን ዶላር ደረሰ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃ መያዙ ተመላክቷል። በሳውዲ አረቢያ የምትኖረው ኢትዮጵያዊት ወይዘሮ አስማ ደጋ ባለቤቷ አቶ ሪድዋን ራያ ያደረሰባት አካላዊ ጥቃት ወደ ክስ ማምራቱን በጅዳ የሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት አስታወቀ። ኢራን በአሜሪካ የቀረበውን የተኩስ አቁም የውሳኔ ሀሳብ ውድቅ አደረገች። በኢራን ለጠላት ሲሰልሉ ተደርሶባቸዋል የተባሉ 2 ግለሰቦች በሞት ተቀጡ። የሚሉት የዕለቱ የሀሩን መረጃችን አበይት ክስተቶች ናቸው። ሀሩን ሚዲያ ላለፉት 9 ዓመታት የሙስሊሙ ማህበረሰብ አዎንታዊ ሁነቶች ለህዝብ ከማድረስ በተጨማሪ የሚገጥሙ በደሎችና የፍትህ መዛባቶችን በመዘገብ ለህዝብ ድምጽ ሲሆን ቆይቷል። በሰሜን አሜሪካ በአዲስ አበባና በሐላባ ስቱዲዮችን በመገንባት የማህበረሰባችን ንቃተ ህሊናን ከመፍጠር አንጻር በማህበራዊ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ማህበረሰብ ተኮር ስራዎችን የሰራ ሲሆን በዚህ ረገድ የሚንቀሳቀሱ ተቋማትን ከህዝብ ጋር በማስተዋወቅ በኩልም አይነተኛ ሚናን ተጫውቷል። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። አሁን የሙስሊሙ ማህበረሰብ ቀዳሚ የመረጃ ምንጭ የሆነው የሀሩን ሚዲያ አባል ሆነዋል። እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ለተሰኞ ወደ እናንተ የሚደርሰው ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የአወሊያ ኮሌጅ በአረበኛ ቋንቋ ያስተማራቸውን የዲግሪና የዲፕሎማ መርሃ ግብር ተማሪዎች በደማቅ ሁኔታ አስመረቀ። አወሊያ ኮሌጅ በአረበኛ ቋንቋ ያስተማራቸውን የዲግሪና የዲፕሎማ መርሃ ግብር ተማሪዎች በኮሌጁ የመሰብሰቢያ አዳራሽ በደማቅ ስነ ስርዓት አስመርቋል። ኮሌጁ በዲፕሎማ መርሃ ግብር ለ11ኛ ዙር እንዲሁም በዲግሪ መርሃ ግብር ለ3ኛ ዙር በአጠቃላይ 68 ተማሪዎችን ነው ያስመረቀው። በምረቃ ፕሮግራሙ ላይ የአወሊያ እርዳታና ልማት ድርጅት ምክትል ስራ አስኪያጅ ኡስታዝ ጀማል ፈንታው የኮሌጁን አፈጻጸምና የስራ ሪፖርት ያቀረቡ ሲሆን ኮሌጁ ከ20 ዓመታት በላይ በትምህርት ዘርፍ በማገልገል ለሀገር ጠቃሚ የሆኑ በርካታ ምሩቃንን ማፍራቱን ገልጸዋል። አክለውም ኮሌጁ በቅርብ ዓመታት የሙያ ብቃት ምዘና ሲኦሲ ፈተናን 100% በማሳለፍ የተመራጭነት ደረጃውን እያሳደገ መሆኑንም ተናግረዋል። የኮሌጁ ምክትል ዲን ኡስታዝ ናስር ዩሱፍ በበኩላቸው በ2018 ዓመተ ልደት የመምህራን ማሰልጠኛ መርሃ ግብር መጀመሩን አስታውሰው ለተመራቂዎቹ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ለ2019 የትምህርት ዘመን ምዝገባ በቅርቡ እንደሚጀመርም ጠቁመዋል። የአወሊያ እርዳታና ልማት ድርጅት የቦርድ ሰብሳቢ ዶክተር ጀማል መሐመድም ኮሌጁን ይበልጥ ለማጠናከር ልዩ ትኩረት ተሰጥቶ ስራዎች የተከናወኑ መሆናቸውን በንግግራቸው ላይ አንስተዋል። ሙሳ ጂሎ ረኢስ መጅሊስ አልዓሊ ለኢቅሊም ኦሮሚያ ሳቢቀን ወልአን ዑድው ተንፊዚ ፊ ሀይአት ዑለማኢ ኢትዮጵያ በዚህ የምረቃ ስነ ስርዓት ላይ ታላላቅ ዑለሞች፣ የተመራቂ ቤተሰቦች፣ መምህራን፣ ተማሪዎች፣ የኮሌጁ ኃላፊዎችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። እዝነት የአካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት
5ኛ ዓመት የምስረታ ክብረ በዓሉን በማስመልከት ያስገነባውን አዲስ ማዕከል የተለያዩ ባለድርሻ አካላት በተገኙበት በድምቀት አስመርቋል። የድርጅቱ ዋና ስራ አስኪያጅ ወይዘሮ ዘቢባ አህመድ ባደረጉት የመክፈቻ ንግግር የማዕከሉ ምርቃት ታሪካዊ ብለውታል። ይህ ማዕከል የህይወት ፈተና ለበዛባቸው የሲፒ ጉዳተኛ ህጻናትና ወላጆች ትልቅ ሸክምን እንደሚያቃልልም ገልጸዋል። እንኳን ለእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት 5ኛ ዓመት የምስረታ በዓልና የራሳችን አዲስ ማዕከል ገንብተን በይፋ ለምናስመረቅበት የዚህ ታሪካዊ ዕለት በሰላም አደረሳችሁ። በድጋሚ ዛሬ ከእኛ ጋር ይህንን ታላቅ ደስታ ለመካፈል ጥሪያችንን አክብራችሁ ስለተገኛችሁ በቅድሚያ በድርጅቱ ምስኪን ህጻናቶችና ቤተሰቦቻቸው ስም ልባዊ ምስጋናዬን አቀርባለሁ። ክቡራንና ክቡራት፣ እዝነት የተመሰረተው የህይወት ፈተና ለበዛባቸው በአእምሮ እድገት ውስንነት እና በሴሬብራል ፓልሲ ምክንያት ተደራራቢ አካል ጉዳት ይዘው ለተወለዱና ለሚኖሩ የህፃናት ድምፅ አለይታ ለመሆን ነው። ሁላችንም እንደምናውቀው እነዚህ ህፃናት ያለ ሰውና መሳሪያ ድጋፍ ራሳቸውን ችለው መቆም መቀመጥም ሆነ መራመድ የማይችሉ ከዚህም በላይ የውስጥ ስሜታቸውን ህመማቸውንና ፍላጎታቸውን ከማልቀስ ውጭ በአንደበታቸው ለመግለጽ እንኳን ያልታደሉ ናቸው። ድርጅቱ ማዕከሉን የገነባው ከኪራይ ቤቶች ኮርፖሬሽን ባገኘው ቦታ ላይ ሲሆን ማዕከሉ ህጻናቱና ወላጆቻቸው የተሻለ እንክብካቤ እንዲያገኙ እንዲሁም ቤት ተዘግቶባቸው የሚያለቅሱ ተጨማሪ ህጻናትን ለመቀበል እንደሚያስችልም አስታውቀዋል። ወይዘሮ ዘቢባ ከድርጅቱ ጎን ለቆሙ የመንግስትና የግል ድርጅቶች እንዲሁም የተለያዩ ተቋማትና ግለሰቦች ምስጋና አቅርበው ጉዟችን አላለቀም፣ ይህንን ድርጅት የሚጠብቁ በርካታ የሲፒ ጉዳተኛ ህጻናትና ወላጆች ስለሚገኙ አጋር ድርጅቶች የተለመደውን ትብብራቸውን አጠናክረው እንዲቀጥሉ ሲሉ አደራ ብለዋል። በ2013 ዓ.ም የተመሰረተው እዝነት የአካል ጉዳተኛ ህጻናትና ወላጆችን መርጃ ድርጅት የሲፒ ጉዳተኛ ህጻናት ቤት ተዘግቶባቸው እንዳይውሉ ፀሐይና የሰው ድምፅ የናፈቃቸው ህጻናት በመንከባከብ በልጅነት እድሜያቸው ድባቴ ውስጥ ገብተው ተደራራቢ የጤና ጉዳት እንዳያጋጥማቸውና ማህበራዊ መስተጋብራቸው እንዲጨምር ዘርፈ ብዙ ስራዎችን እየሰራ እንደሚገኝ በፕሮግራሙ ላይ ተመላክተዋል። የሼህ ሙሐመድ አልአሙዲ ሀብት 10.1 ቢሊዮን ዶላር መድረሱ ተነገረ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን መያዙን ተመልክቷል። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን መያዛቸውም ተመልክቷል። የትውልደ ኢትዮጵያዊ ባለሀብት ሼህ ሙሐመድ ሁሴን አልአሙዲ የተጣራ ሀብት 10.1 ቢሊዮን ዶላር መድረሱን ተከትሎ በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በድጋሚ መካተታቸው ተገልጿል። ኦገስት 1 2026 ይፋ በሆነው የብሉምበርግ ዝርዝር መሰረት አልአሙዲን በዓለም 375ኛ ደረጃ ላይ ተቀምጠዋል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም በ19.7 ማደጉ ተመላክቷል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም በ19.7 በመቶ አድጓል። በቅርብ ጊዜም በአንድ ቀን ብቻ 33.7 ሚሊዮን ዶላር መጨመሩም ተዘግቧል። የብሉምበርግ ግምገማ እንደሚያሳየው የአልአሙዲን ሀብት መጨመር ከኢንዱስትሪ ከመሰረተ ልማትና ከሌሎች የንግድ ንብረቶቻቸው ዋጋ መጨመር ጋር የተያያዘ ነው። ከዚህ ቀደም ከዋና ንብረቶቻቸው መካከል የነበረው የስዊድኑ ፕሪም የነዳጅ ማጣሪያ ኩባንያ ግን ለቫሮ ኢነርጂ ከተላለፈ በኋላ በአሁኑ ጊዜ ቫሮ ፕሪም በተባለ የተዋሃደ ኩባንያ ስር እንደሚገኝም ተመላክቷል። በሌላ በኩል ብሉምበርግ የአልአሙዲ ሀብት ከ10 ቢሊዮን ዶላር በላይ እንደደረሰ ቢገልጽም በፎርብስ 2026 ዓመታዊ የዓለም ቢሊዮነሮች ዝርዝር ውስጥ ግን ስማቸው እስካሁን አልተካተተም። ይህም ሁለቱ ተቋማት የቢሊዮነሮችን ሀብት በሚገምቱበት የመረጃ ምንጭና የግምገማ ዘዴ ልዩነት መኖሩን ያሳያል። በብሉምበርግ የወጣው አዲሱ መረጃ የሚያመለክተው ሼህ ሙሐመድ አልአሙዲ ከቀደሙት ዓመታት የሀብት መቀነስ በኋላ በድጋሚ ወደ 10 ቢሊዮን ዶላር በላይ የሀብት ደረጃ መመለሳቸውን ነው። በጅዳ የኢፌዴሪ ቆንስላ ጽሕፈት ቤት በዜጎች ላይ የሚደርሱ ጥቃቶች ፍትህ እንዲያገኙ የህግ ክትትሉን አጠናክሮ እንደሚቀጥል አስታወቀ። በሳውዲ አረቢያ ጅዳ የሚገኘው የኢፌዴሪ ቆንስላ ጽሕፈት ቤት በውጭ ሀገራት የሚኖሩ ኢትዮጵያውያን ላይ የሚደርሱ የአካልና
ሌሎች ጥቃቶች ተገቢውን ፍትህ እንዲያገኙ የሚያደርገውን የህግ ክትትልና ድጋፍ አጠናክሮ እንደሚቀጥል አስታውቋል። ቆንስላ ጽህፈት ቤቱ ባወጣው መግለጫ መሰረት በሳውዲ አረቢያ የምትኖረው ኢትዮጵያዊት ወይዘሮ አስማ ደጋ ከባለቤቷ አቶ ሪድዋን ጋር በተፈጠረ አለመግባባት ምክንያት ለአካላዊ ጥቃት መጋለጧን የሚገልጽ ጥቆማ ለቆንስላው እንደደረሰው ያመለክታል። የተሰጠውን ጥቆማ ተከትሎ ቆንስላው ጉዳዩ በቅርበት ሲከታተል መቆየቱን የገለጸ ሲሆን ለሚመለከተው የሳውዲ የህግ አካል ክስ እንዲመሰረት ማቅረቡን አስታውቋል። በተጨማሪም የተጀመረው የህግ ሂደት እስከ መጨረሻው በትኩረት በመከታተል ተጎጂዋ ፍትህ እንድታገኝ የሚያስፈልጉ ጥረቶችን እንደሚያደርግም ገልጿል። ቆንስላ ጽህፈት ቤቱ በመግለጫው ላይ በዜጎች ላይ የሚፈጸሙ የአካል ጥቃቶችን በጽኑ እንደሚያወግዝ ገልጾ በውጭ ሀገር የሚኖሩ ኢትዮጵያውያን መብታቸው እንዲጠበቅና ለሚደርስባቸው ጥቃት ተገቢው የህግ ምላሽ እንዲሰጥ የሚያደርገውን ስራ እንደሚያጠናክር በድጋሚ አረጋግጧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን በአሜሪካ የቀረበውን የተኩስ አቁም የውሳኔ ሀሳብ ውድቅ አደረገች። ኢራን በዋሽንግተን አስተዳደር አዛዥነት የሚዘጋጅን የማንኛውም አይነት የተኩስ አቁም ስምምነት በፍጹም እንደማትቀበልና የጀመረችውን ምላሽ አጠናክራ እንደምትቀጥል አስታውቃለች። የኢራን ፓርላማ ከፍተኛ አባል አላኡዲን ቦርጁርዲ እንደገለጹት ቴህራን የአሜሪካ ዘይቤ የተከተለ የተኩስ አቁም ስምምነት አትቀበልም ብለዋል። አባሉ አክለውም ሀገራቸው እንደ ውጊያ ትንኮሳ ለምትመለከተው ማናቸውም ድርጊቶች ተመጣጣኝ ምላሽ መስጠቷን እንደምትቀጥልም ገልጸዋል። የኢራን የመንግስት አቋም እንደሚያሳየው ማንኛውም አይነት የተኩስ አቁም ስምምነት አሜሪካ ወይም አጋሮቿ እንደገና ተደራጅተው ጥቃታቸውን እንዲቀጥሉ እድል የሚሰጥ ጊዜያዊ ረፍት መሆን የለበትም። ይልቁንም ስምምነቱ ዘላቂና እውነተኛ ውጊያ ማቆምን ያረጋገጠ መሆን እንዳለበትም ተመላክቷል። በኢራን ለጠላት ሲሰልሉ ተደርሶባቸዋል የተባሉ ሁለት ግለሰቦች በሞት መቀጣታቸው ተገለጸ። ሁለቱ ሰዎች በሞት የተቀጡት በፍርድ ቤት የእስራኤል ሰላዮች በመሆን ጥፋተኝነታቸው ስለተረጋገጠባቸው ነው መባሉን አልጀዚራ ዘግቧል። በሞት የተቀጡት ግለሰቦች የወታደራዊና የደህንነት ተቋማትን መገኛ አመልካች መረጃዎችን ለእስራኤል የውጭ ስለላ ተቋም ሞሳድ ባልደረቦች ሲያቀብሉ ነበር ተብሏል። የጽሁፍና የምስል መረጃዎችን ለሞሳድ እንደላኩ ተረጋግጦባቸዋልም ተብሏል። እስራኤል ኢራን ውስጥ የስለላ እጇ በጣሙን የረዘመ እንደሆነ ይነገራል። ኢራን ውስጥ ከዚህ ቀደምም ለእስራኤል ስለላ ሲያቀላጥፉ ነበሩ የተባሉ በርካታ ሰዎች በሞት መቀጣታቸው መረጃው አስታውሷል። አሜሪካ የኢራንን ጦርነት በተመለከተ የዲፕሎማሲንና የጦር ዛቻን እየቀላቀለች ነው ተባለ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጦርነት ማስቆሚያው ድርድር በዛሬው ዕለት እንደሚጀመር መናገራቸውን አልጀዚራ ጽፏል። በሌላ በኩል የአሜሪካው መከላከያ ሚኒስቴር ፒት ሄግዚስ ከኢራን ጋር የሚካሄደው ድርድር ከተጨናገፈ ሀገሪቱን በከባዱ በጦር ለመምታት ተዘጋጅተናል ማለታቸው ተሰምቷል። ሄግዚስ እንደተናገሩት ድርድሩ ከተጨናገፈ የአሜሪካ ጦር በኢራን ላይ ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ ድብደባ ለመፈጸም ተሰናድቷል ብለዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ደግሞ አሜሪካ ሁለቱ ሀገሮች ቀደም ሲል የፈረሙትን የጦርነት ማስቆሚያ መግባቢያ ስምምነት ልታከብር እንደሚገባ አሳስበዋል። አሜሪካ ሆነች ኢራን በየፊናቸው በስምምነት ጣሽነት እየተካሰሱ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ድርድሩ በዛሬው ዕለትም ይቀጥላል ቢሉም ድርድሩን በተመለከተ ከኢራን ሹማምንቶች በኩል በቀጥታ እስካሁን የተሰጠ አስተያየት የለም። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሩን ሚዲያ ላለፉት 9 ዓመታት የሙስሊሙ ማህበረሰብ አዎንታዊ ሁነቶች ለህዝብ ከማድረስ በተጨማሪ የሚገጥሙ በደሎችና የፍትህ መዛባቶችን በመዘገብ ለህዝብ ድምጽ ሲሆን ቆይቷል። በሰሜን አሜሪካ በአዲስ አበባና በሐላባ ስቱዲዮችን በመገንባት የማህበረሰባችን ንቃተ ህሊናን ከመፍጠር አንጻር በማህበራዊ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ማህበረሰብ ተኮር ስራዎችን የሰራ ሲሆን በዚህ ረገድ የሚንቀሳቀሱ ተቋማትን ከህዝብ ጋር በማስተዋወቅ በኩልም
አይነተኛ ሚናን ተጫውቷል። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። አሁን የሙስሊሙ ማህበረሰብ ቀዳሚ የመረጃ ምንጭ የሆነው የሀሩን ሚዲያ አባል ሆነዋል። እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ